በእግር እንጀራ ሲገቡ የተፈትሩባት አር ወላሂ በጣም ያማል እዚህ ጋር አውራሪ አሁን ሐሳብሽን ተቀበለናል እህታችን እናመሰግናለን ስለገዛሽ ብዙ ሰው እዚህ ስለተሰለፈ ቆይ አውራሪ አንዴ አይ ትንሽ ቆይ ፕሊዝ እኔ ደግሞ አንድ ላውራ በብራዘር ላይ በተናገረው ነገር ላይ እናት እንጀራ እየጋገረች ትሰርቃለች ለምን 30 እንጀራ ብትጋግር 3 እንጀራ ትሰርቃለች ሰርቃ ለልጆቿ ነው የምታበላው እንጂ ልጅ ሌባ ሊላት አይገባም እንጂ ሴት ልጅ ልጇን ለማሳደግ የሴተኛ አዳሪ ትሆናለች የሴት አዳሪ ትሆናለች ግን ልጅ አንቺ ሴተኛ አዳሪ ናት አትል አሁን ምን መሰለ ሙግት ሳይሆን እሺ እናመሰግናለን እህታችን አንዴ ቆይ አይ እንዳሳብ ነው ፖፑላሪ ሶሪ እናመሰግናለን ብዙ ሰዎች ከታች የተሰለፉ ስላሉ ወደ እነሱ መቀጠል አለብን እና እግዚአብሔር በወጣልሽ ይተካልሽ እናትዬ በእናትሽ በልጆችሽ አገኙ እግዚአብሔር በወጣ 50 አንዴ ፖፑላሪ 50 ነገር የሚያምር 50 ነገር በእግዚአብሔር ዘንድ ይለግስሽ አሜን እናመሰግናለን እሺ እናትዬ ከእግዚአብሔር ታገኛለሽ ቃል የምትገቡ ነገ ዛሬ ሳትሉ አስገቡላት እህታችን 50 ሺህ ብር አስገብታልሻለች አመሰግናለሁ በያ ቴንክ ዩ ቬሪ ማች እህታችን እሺ ቴንክ ዩ አመሰግናለሁ ግን የልጆቹን ፎቶ ከላሳው በዳትክ እናት የልጆቹን ፎቶ አውርደው ጓደኞቻቸው በቃ እሷ ያንተን ብቻ አድርገው አሁን ወደ ትክክል ቀጥይ እስቲ ትክክል ቀጥይ ትክክል ራሷ እሺ ቀጥይ ሌሎቻቸው ቀጥሉ ሂዊ ቀጥይ ሂዊ ካልሰማው ናቸው ሃናንን ቀጥይ ሃናን ቀጥይ እሺ ሼር አድርጉ ሌሎቻችሁ ሼር ታብታብ አድርጉ ታች ያላችሁ ሪኩዌስት አንተ ወረበል እስከዛሬ ግን ስልክ እንዴት እናትዬ የሀቢባ ቤት ስልክ ይገዛል ተብሎ ነበረ 3 ሰዎች ቃል ይገቡ አልገዙልሽም ነው ይቅርታ አልተገዛም ሃናን ቀጥይ ሃናን الله يوفقك ሃናን ወረጂያ والله لا يرحم ان شاء الله ورب الكعبه በእናት ላይ የምትጫወቱ ሰዎች ግን حسبنا الله ونعم الوكيل የተጫወቱ አይደለም ይኸውል ሪኩዌስት ላ አይ ሀቢባ ቤት ነው ያልኩት እዚህ አይደለም ሀቢባ ቤት በተደረገው ነገር ነው ስልክ እንገዛለን ብላችሁ ያልገዛችሁ እንደዚህ አይነት ነውር እዚህ ቤት አንድም ነውር ነው መስማት አልፈልግም እማሰጡትን አታውሩ እማታወሩትን አትስጡ የምታረጉትን ማሮፋ የገቡት የኛ ጓደኞች ናቸው ወረብ الكعبه ያስገባሉ ሀተታ እኔ አልፈልግም ይቅርታ አድርጉልኝ ሀቢባ ቤት ከ5 ቀን በኋላ ከ5 ቀን በላይ የሚገርም ፖፑላሪ ሀቢባ ቤት ከ5 ቀን በላይ ስልክ እንገዛለን ብለው ያወሩ ሰዎች ስንት ቀን ነው እንደማሉ እኮ ታዲያ ስልክ እንኳን የላትም ሴትዮዋ ምን አይነት እናት እንደሆነ አላውቅም እሺ ካራዎች እዚህ ጋር ጻፈው እኔ የምናገረው ባያደርጉ እኔ ብዙ ነገር አደርጋለሁ አይዞሽ እሺ አሁን አሊፍ ቀጥል አሊፍ እዚህ ጋር አባቴ ሰላም አለይኩም አትጥሩ የሰው ስም እሺ አትጥሩ እኛ በራሳችን አንቺ ዝም ብለሽ ቁጭ በይ አንቺ የኛ እናት ነሽ እናት እኛን አሁን ወደ እንትኑ እንግባ ወደ ቁም ነገሩ አሊፍ ሰላም አለይኩም አሊፍ ወአለይኩም ሰላም ወራህመቱላሂ ወበረካቱ አናግሪያት ደህና ናችሁ ሰላም ዋልሽ በረካነሽ እማዬ ሰላም አለይኩም ወአለይኩም ሰላም እማዬ ደህና ነሽ እንዴት ነሽ አለሁልሽ እማዬ የኔ ጀግና እናት ጀግና ወላሂ ላዚም ጀግና እናት ነሽ አላህ ይጠብቅሽ አላህ ይጨምርልሽ እድሜና ጤና ይስጥሽ አሚን ቃል ለልጆችሽም አላህ ቀልብ ይስጣቸው አሚን አላህ ቀልብ ይስጣቸው አሚን ወላሂ በደንብ ዱአ አድርጊላቸው እሺ የኔ እናት እሺ አሁን እዚህ ጋር ቲክቶክ ላይ የሚያሽቃብጥ ምናምን ሁሉ ትርፍ ነው አንቺና ልጆችሽ ናቸው ያላችሁትና ተደብቀሽ ዱአ አድርጊላቸው እሺ እናትዬ ቃል እየተገባን ሁላችሁም እባካችሁ ገስት እየላካችሁ ቃል ግቡ ገንዘብ የሚያስገባ ኦንላይን ላይ ኢትዮጵያ ያላችሁ ከ1000 እስከ 200 ባላችሁ አቅም አስገቡ እኛም እዚህ ጋር በጣም ብዙ ሰዎች ይረዱናሉ በተለይ በማዘር አካውንት ነው መግባት ያለበት ሌላ አካውንት እንዳሰጡ ኖ ማሚዬ እሱ የኛ ስራ ነው በቃ ተናግረናል አሁን ቀጥይ እሺ እናትዬ ልትረጂ ነው እህታችን ቀጥይ አኒፋ ቀጥይ አኒፋ በቃ ምን እላለሁ ብቻ በጣም አሞኛል ወላሂ ላዚ እኔም የልጅ እናት ነኝ ግን ታሪካቸውን ሰምቼ በጣም ነው ያመመኝ
ያላመመው ሰው የለም። ሁላችንም ነው ያመመን እኮ። አሁን እናታችንን የምንረዳበት ዘዴ ነው እየመጣን ያለነው። አዎ ጥሩ ነው። ቀጥሽ ሰላም ሶፊ እገዛ ነው እያሰባሰበን ያለነው። ከእገዛ በኋላ እናታችንን እናወራለን። 2 ሰዓት ለእገዛ ነው የሰጠናት። እገዛችንን እንጨርስ። ከዛ በኋላ ደግሞ መጠየቅ ያለባችሁን ትጠይቃላችሁ፣ መናገር ያለባችሁን ትናገራላችሁ። እናት የሚወድ ሰው እዚህ ጋር ነው የምናየው። ሼር ኮፒ ሊንክ አድርጉልን። አንድ እንርዳት። ብዙ ሰዎች ገንዘብ እያስገቡ ነው። ቀጥይ ሶፊ ለምን መሰለሽ እናታችን አሁን ካልተደገፉ ከዚህ ችግር ሊወጡ አይችሉ። ሶፊ ቀጥይ። ሰላም አለይኩም ሶፊያ። ቢያግዘን ቤት ብንገዛላቸው አሁን ቅድም እንደተባለው እኔ ደስ ይለኛል። ወረበል ይገዛላችኋል። ወረበል ኢንሻአላህ። በጣም ብዙ ጀግና ሰዎች አሉ። ሶፊ ሰላም አለይኩም። ሶፊ ቀጥይ። ሶፊ ኔትወርክ የለሽም? እሺ ቀጣይ እህታችን አዩ ቀጥይ። አዩዬ ቀጥይ። አዩ ወይ ሰላም፣ እንዴት ናችሁ? አለን። አዩዬ እንዴት ነሽ? አለሁ እግዚአብሔር ይመስገን። ቀጥይ አዩ። እናታችን በጣም ነው የምታሳዝነው። ያለችበት ቦታ ሁላችንም ያቅማችንን ማስገባት አለብን። አካውንት ከዚህ ከስር ጻፉልኝና እኔም የምችለውን አስገባለሁ። አውራሪስ ንገራት አውራሪስ አካውንቱን 1000 በይ።